መሬት ዝርግ ናት የሚሉ ሰዎች መሬት ክብ ናት የሚሉ ሰዎችን የሚመክቱበት ሌላኛው ትልቁ ሐሳብ አርክቲክ ላይ ያለው 24 ሰዓት ፀሐይ ነው። አርክቲክ 24 ሰዓት ፀሐይ በክረምት 24 ሰዓት ጨለማ ደግሞ በበጋ ያገኛል። መሬት ክብ ናት የሚሉ ሰዎች ይህ ቦታ 24 ሰዓት ፀሐይ የሚያገኘው መሬት ወደ ፀሐይ 23.4 ዲግሪ ስላጋደለች ነው ብለው ያስረዳሉ። ይህም ማለት በየ6 ወሩ አርክቲክ 24 ሰዓት ፀሐይ በመሬት ማጋደል ያገኛል ማለት ነው። ነገር ግን ቤተሰብ መሬት 23.4 ዲግሪ ያጋደለች ከተባለ ያጋደለችበት አንግል ከፀሐይ ርቀት አንጻር በጣም ትንሽ ነው። ይህም የፀሐይ ብርሃን መካከለኛውን የመሬት ክፍል እንጂ አርክቲክን ፀሐይ ሊያገኘው አይችልም። ይህም ማለት ለአርክቲክ 23.4 ዲግሪ ማጋደል 24 ሰዓት ፀሐይ ማስገኘት አይችልም ብለው ይሞግታሉ። ሌላውን የአርክቲክ ክፍል እንተውና የሰሜን ጫፍ ራሱ መሬት ክብ ናት በሚሉ ሰዎች ብንሄድ ሊያገኝ የሚችለው 20 እስከ 22 ሰዓት የፀሐይ ብርሃን ብቻ ነው። ይህን ሐሳብ ስናጠቃለው ፀሐይ መሬት ክብ ናት በሚሉ ሰዎች እጅግ በጣም ሩቅ ሆና የምትገኝ ሲሆን የመሬት ደግሞ ማገዳል በጣም ትንሽ ስለሆነ የመሬት ማገዳል ከፀሐይ አንጻር ነግሊጅብል ወይም ዜሮ ነው። ስለዚህ ፀሐይ መሬት ክብ ናት በሚሉ ሰዎች አስተሳሰብ አርክቲክ ላይ 20 ሰዓት መፍራችን። ስለዚህ ናሳና ሌሎች መሬት ክብ ናት እያሉ የሚናገሩ ሰዎች እየዋሹን ነው ብለው ይሞግታሉ። ቤተሰብ ይህ ቪዲዮ የተሰራው ለመዝናኛ ነው።